ከሷ ጋር ደግሞ እንድትጫወት አንፈልግም። ከሷ ጋር ንክኪ እንዲኖራት አንፈልግም። ስራና ስራ ከሆነ ወይም ደግሞ ሌላ ጌም ከተጫወተች ከሌላ ሰው ጋር ብዙ ጌመር አለን። ትምጣ ትጫወት፣ እኛ ከጎኗ ነን። በምንም በቃ ሰፖርት በሚደረግ ነገር ሁሉ እኛ አለን ከጎኗ። ችግር የለውም። ከማንም ጋር ጌም መጫወት ትከፋለች። ትምጣ። ግን ከሩታ ጋር በፍጹም እሷን ሲሰድቡ እሷን ሲያንቋሽሹ እዛ 2 ሰዓት 3 ሰዓት ጌም ሲጫወት እሷን ስድብ እንኳን እሷ እኛም መቋቋም አንችልም። ስለዚህ ጌም ከሩታ ጋራ ኖ ሞር ብለናል። ከነስ ኖ ሞር እያላችሁ ስሩ። እውነት ነው። በቃ ዩቲዩብ ያላችሁ ልጆች ካላችሁ ማለት ነው፣ ዩቲዩብ ካላችሁ ትክክለኛ ዩቲዩብ ላይ ነው የሚሰማው። እሷ እሺ አውሪያ ናችሁ ደህና ናችሁ? ቅድም ጀምሮ እየሰማችሁ ነበረና ሁላችሁ የምታወሩ ነገር ራሳችሁ በራሳችሁ ትክክል ናችሁ። ደግሞ እናንተ ንቁ። ዛሬ ጠዋት እኔ ዩቱብ ሲገባ ሄርሜላ ነው የፖስተችው ሌላ ነገር፣ እኔ ሌላ ሰው ሰብስክራይብ ያላረገች። ከዛ ሲያይ ጌም ነው ምናምን ሲሉ በጣም ነው ደነገጥኩት። ለምን ስትሉ ይሄ ነገር ድራማ